ሰላም ጤና ይስጥልኝ የፓሮ ሚዲያ ቤተሰቦች፣ ዛሬ በሀገራችን ባለው ወቅታዊ ሁኔታ ብዙ ሰዎች የሚጠይቁትና እጅግ አንገብጋቢ የሆኑ ጥያቄዎችን የምንመልሰው ይሆናል። በኢትዮጵያ ውስጥ በስልክ ብቻ እውነተኛ ገንዘብ መስራት ይቻላል? መልሱ በአጭሩ አዎ ይቻላል። ግን በአንድ ሌሊት ሀብታም የሚያደርጉ ወይም ሳይደክሙ በነፃ $1000 የሚሰሩበት አስመታዊ መንገድ የለም። ዛሬ የሚያሳያቸው 3 መንገዶች በአሁኑ ሰዓት ሰዎች እየሰሩባቸው ያለ 100% እውነተኛ መንገዶች ናቸው። ነገር ግን ትዕግስት፣ ለመማር ፈቃደኛ መሆንና ቀጣይነት ያለው ጥረት ይፈልጋል። ቪዲዮውን እስከ መጨረሻ ተመልከቱ፣ ምክንያቱም በመጨረሻ ላይ ገቢውን እንዴት በቀላሉ ወደ ሀገር ውስጥ ባንኮች እና እንዴት በቀላሉ ወደ ቴሌብር ማውጣት እንደሚችሉ የሚያሳይ እጅግ ጠቃሚ ምክር አጋራቸዋለሁ። ከመጀመራችን በፊት ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግና የደውል ምልክቱን መጫን እንዳትረሱ። ዝግጁ ከሆናችሁ ወደ መጀመሪያ መንገድ እንለፍ። አንደኛው መንገድ የዩቲዩብ ኮንተንት ክሬሽን። የመጀመሪያውና በአሁኑ ሰዓት እጅግ ፈጣን እድገት እያሳየ ያለው መንገድ የዩቲዩብ ኮንተንት ክሬሽን ወይም የዩቲዩብ ቪዲዮዎችን መስራት ነው። ብዙ ሰዎች ዩቲዩብ ለመጀመር ውድ ካሜራ ወይም ላፕቶፕ ያስፈልጋል ብለው ያስባሉ። ይህ ግን ፍጹም ስህተት ነው። ዛሬ በእጃችሁ ባለው ስማርትፎን ብቻ ጥራት ያለውን ቪዲዮ መቅረጽ ትችላላችሁ። በስልካችሁ ቀረጻችሁን ቪዲዮ ኤዲት ለማድረግ እንደ ካፕከት ያሉ እና ቪኤን የመሳሰሉትን የቪዲዮ ኤዲተር በመጠቀም ቪዲዮአችሁን ኤዲት በማድረግ ፖስት ማድረግ ትችላላችሁ። የቀረጻችሁትን ቪዲዮ ኤዲት ለማድረግ እና ካፕከት መጠቀም ትችላላችሁ። እና ካፕከት እና ቪኤን እና ላይት ሞሽን የመሳሰሉት አሉ። አዶቤ ፕሪሚየም ፕሮ መጠቀም ትችላላችሁ። እነዚህ ፍሪ አፕሊኬሽኖችን በመጠቀም ቪዲዮአችሁን ኤዲት በማድረግ ፖስት ማድረግ ትችላላችሁ። የግድ ውድ ስልክ እና ውድ ካሜራ ያስፈልጋችሁ። ስቴፓችሁን ቀስ በቀስ እየጨመራችሁ ትሄዳላችሁ። ለመጀመር ስልክ በቂ ነው። የምትሰሩበት ይዘትና ኮንተንት የእናንተ ፍላጎት መሰረት ያደረገ መሆን አለበት። ለምሳሌ ስለ ቴክኖሎጂ የምትሰሩ ከሆነ ስለ ስልኮች መረጃ ወይም ስለ አጠቃቀሙ ሊሆን ይችላል። ስለ ትምህርት ነክ የምትሰሩ ከሆነ ስለ ቋንቋ ሊሆን ይችላል፣ ማስተማር ሊሆን ይችላል፣ ስለ ምግብ አሰራር ሊሆን ይችላል፣ ስለ ጉዞ፣ ስለ ዜና ወይም የሰዎችን ፍላጎት የሚያሟላ ማንኛውም ርዕስ ሊሆን ይችላል። እናንተ ከመጀመራችሁ በፊት ማድረግ አለባችሁ ስለ አንድ ርዕስ ብቻ መስራት አለባችሁ። ኒቻችሁ መምረጥ አለባችሁ። ስለ ትምህርት ሊሆን ይችላል፣ ስለ ቴክኖሎጂ ሊሆን ይችላል፣ ስለ ኒውስ ሊሆን ይችላል። አንዱን ኒች በመምረጥ ብቻ በዛ ውስጥ ዲፔንድ መሆን አለባችሁ። ብዙ ቅልቅል ነገር የምትሰሩ ከሆነ ተመልካቾችን ልታገኙ አትችሉም። እናንተ መስራት አለባችሁ ስለ አንድ ነገር ፎከስ አድርጋችሁ ሰፊ አድርጋችሁ አዳዲስ ነገሮችን እየሰራችሁ ወቅታዊ ነገሮችን እየሰራችሁ ራሳችሁን ቻናላችሁን ማሳደግ ትችላላችሁ። ኮንስታንትሊ ፖስት ማድረግ አለባችሁ። ዲሲፕሊን በሆነ መንገድ መስራት አለባችሁ። ቢያንስ በሳምንት 2 ቪዲዮም 1 ቪዲዮ ፖስት ማድረግ አለባችሁ። እንደዛ በመስራት ዩቲዩብ ገንዘብ መስራት ትችላላችሁ። እንደሰራችሁ መጠን ማግኘት ትችላላችሁ። ከምንም በላይ አንድ ኒች መምረጥ አለባችሁ። ለእናንተ የሚመቸውን በመምረጥ በዩቲዩብ ብዙ ገንዘብ መስራት ትችላላችሁ። አንድ የዩቲዩብ ፓርትነር ለመሆን የሚያስፈልጉት ነገሮች 1000 ሰብስክራይብ እና 4000 ዎች አወር ያስፈልጋቸዋል። እነዚህን ካሟላችሁ በኋላ በማስታወቂያዎች ወይም በጉግል አድሰንስ በቻናል አባልነት ወይም ሜምበርሺፕ እና በሱፐር ቻት ገቢ ምንጭ ማግኘት ትችላላችሁ። የኔ ወሳኙ ምክር በመጀመሪያው በጥቂት ወራት ትኩረታችሁ ገንዘብ ላይ ሳይሆን የሳምንቱ ጥራት ያለውና ሰዎችን የሚያስተምር ቪዲዮ በቋሚነት ፖስት ማድረግ ነው። ሁለተኛው መንገድ ፍሪላንሲንግ። ሁለተኛውና እጅግ አስተማማኝ መንገድ ፍሪላንሲንግ ነው። ፍሪላንሲንግ ማለት በአንድ ድርጅት ስር ተቀጥሮ ሳይሆን በራሳችሁ ሰዓት ለተለያዩ የዓለም ወይም የሀገር ውስጥ ደንበኞች በኦንላይን ስራዎችን ሰርቶ መክፈል ማለት ነው። በስልካችሁ ብቻ ልትሰራቸው የሚችላቸው የፍሪላንስ ስራዎች አሉ። ለምሳሌ ግራፊክ ዲዛይን ሊሆን ይችላል እና ላንጉዌጅ እንደ ትራንስሌሽን ሊሆን ይችላል እና ሶሻል ሚዲያ ማኔጅመንት ሊሆን ይችላል። ግራፊክ ዲዛይን ስናው እንደ ካንቫ ያሉ የስልክ አፖችን በመጠቀም ማራኪ ፖስተሮችን ወይም የሶሻል ሚዲያ ማስታወቂያዎችን በመስራት፣ ትራንስሌሽን እንደ ራይቲንግ ስናው ከአማርኛ ወደ እንግሊዝኛ ወይም በተቃራኒ መተርጎም ወይም ድረገጾች ላይ የሚቀመጡ ጽሁፎችን በመጻፍ፣ ሶሻል ሚዲያ ማኔጅመንት ደግሞ ለተለያዩ የንግድ ድርጅቶች የፌስቡክ፣ ቴሌግራም ወይም ቲክቶክ ገጾቻቸውን መቆጣጠርና ፖስት ማድረግ። እነዚህ ስራዎች ለማግኘት እንደ አፕወርክ፣ እንደ ፋይበር ወይም የሀገር ውስጥ ፍሪላንሲንግ ፕላትፎርሞችን በመጠቀም ትችላላችሁ። መጀመሪያ ላይ ስራ ለማግኘት ጊዜ ሊወስድባችሁ ይችላል። ነገር ግን ለአንድ ደንበኛ ጥሩ ስራ ከሰራችሁ ደንበኞች በተደጋጋሚ ወደ እናንተ ይመጣሉ፣ በዶላርም ጭምር ይከፍላቸዋል። ሶስተኛ አፊሊቲ ማርኬቲንግ፣ አስተዋውቆ በኮሚሽን መስራት። ሶስተኛ ፈጣን መንገድ ደግሞ አፊሊቲ ማርኬቲንግ ወይም አስተዋውቆ መሸጥ ነው። ይህ ማለት በአጭሩ የሌሎችን ምርት አገልግሎት ወይም አፕሊኬሽን በማስተዋወቅ በእናንተ ልዩ ሊንክ ወይም ፕሮሞ ኮድ በመጠቀም ሰዎች ሲመዘገቡ ኮሚሽን ማግኘት ይችላላችሁ። ይህ ለመስራት የግድ ትልቅ ድረገጽ ሊኖራችሁ አይገባም። የቴሌግራም ቻናል፣ የቲክቶክ አካውንት ወይም የፌስቡክ ግሩፕ ካላችሁ እዚህ ጋር ማጋራት ትችላላችሁ። ለምሳሌ በሀገራችን ያሉ የአንዳንድ የገንዘብ መላኪያ እና የቴክኖሎጂ አፖች ሰዎችን ስትጋብዙ በእናንተ ሪፈራል ሲገቡ በቴሌብር ገንዘብ ይከፍላቸዋል። ወይም ደግሞ የኢኮሜርስ የእቃ መሸጫ ወይም ቻናሎችን እቃዎችን አስተዋውቁ በመሸጥ ከባለቤቶቹ ጋራ በኮሚሽን መስማማት ይቻላል። እዚህ ላይ ግን ጥንቃቄ ማድረግ አለባችሁ። በጭራሽ የማታውቁትን ጥራት የሌለውን ወይም ሰዎችን ሊያታልል የሚችል ምርት ወይም አገልግሎት ለገንዘብ ብላችሁ አታስተዋውቁም። ሁልጊዜም የታመነና ጠቃሚ ነገር ብቻ ለተከታዮቻችሁ አጋሩ። እና የሰራነውን ገንዘብ እንዴት በቀላሉ ወደ ኢትዮጵያ ባንኮች መላክ እንደሚቻል እነግራቸዋለሁ። አሁን ወደ ዋናው ጉዳይ እንምጣ። ይህንን በስልካችን የሰራነውን ገንዘብ እንዴት ማውጣት እንችላለን? በሀገር ውስጥ የምትሰሩ ስራ ከሆነ በቀጥታ ወደ ቴሌብር፣ በሲቢ ብር ወይም በባንክ አካውንታችሁ ይላክላችኋል።
በውጭ ፕላትፎርሞች የሚሰሩ ከሆነ በባንክ በኩል ማስተላለፍ ይችላል። በዋይር ትራንስፈር በመጠቀም ገንዘብ ወደ ኢትዮጵያ ባንኮች ማስገባት ትችላላችሁ። ነገር ግን ልታውቁ የሚገባ በቴሌግራም ሊሆን ይችላል፣ በፌስቡክ ሊሆን ይችላል፣ በኢንስታግራም በሌሎች ፕላትፎርሞች ሊሆን ይችላል። በቴሌግራም ወይም በፌስቡክ ግሩፕ ላይ 100 ብር አስገቡና 10,000 ብር በ2 ሰዓት ውስጥ ተቀበሉ የሚሉ ይህ ሊንክ ለ20 ሰዎች ላኩና ሽልማት ውሰዱ የሚሉ ማስታወቂያዎችን በፍጹም እንዳታምኑ። እነዚህ ሁሉ የሰዎችን ስልክ ለመጥለፍና ገንዘብ ለመስረቅ የሚዘጋጁ የማጭበርበሪያዎች ወይም የስካመሮች ናቸው። እውነተኛው ኦንላይን ስራ ሁልጊዜ የእናንተ ጊዜ ይፈልጋል፣ ጥራት ይፈልጋል፣ ክህሎትም ይፈልጋል። ብዙ አይነት ፌክ ሊንኮች አሉ። ከዛ መቆጠብ አለባችሁ። ለጀማሪዎች የምሰጣችሁ ምክር ዛሬውኑ አንድ ስኪል ምረጡ። ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን ወይም የመሳሰሉ ሊሆን ይችላል። ከዛ በየቀኑ 30 ደቂቃ እስከ 1 ሰዓት በዩቲዩብ ላይ በነፃ እየተማራችሁ ተለማመዱ። ስራችሁ በተለያዩ ሶሻል ሚዲያዎች ላይ ለሰዎች አሳዩ። በጊዜ ሂደትና በጥረት ውስጥ ገቢ ማግኘት እድላችሁ በጥፍ ይጨምራል። ዛሬ ያያናችሁ 3 እውነተኛ መንገዶች፣ የመጀመሪያው ዩቲዩብ ኮንተንት ክሬሽን ቪዲዮዎችን በመስራት፣ ሁለተኛው ፍሪላንሲንግ ክህሎታችን በኦንላይን በመሸጥ፣ ሶስተኛ አፊሊየት ማርኬቲንግ አስተዋውቁ በኮሚሽን መስራት። እነዚህን ሁሉ በእጃችሁ ባለው ስልክ መጀመር ትችላላችሁ። እንግዲህ የዛሬ ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ለጓደኞቻችሁ እንዲማሩበት ሼር አድርጉላችሁ። ከነዚህ 3 መንገዶች ውስጥ በዝርዝር በስቴፕ ቪዲዮ እንድሰራላችሁ የምትፈልጉትን መንገድ ሀሳብ፣ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ይመቻችሁ።